ፌስቡክ ላይ ፔጃችሁን ወይንም ፕሮፌሽናል የሆነ ፌስቡክ ፔጃችሁን ፕሮፋይላችሁን አንድ የማሳደጊያው መንገድ ምንድነው? ከቢዝነስ ሲዩት ጋር ማገናኘት ነው ማለት ነው። ይሄ አፕሊኬሽን ከሌላችሁ አሁኑኑ ዳውንሎድ አድርጋችሁ እንድትጠቀሙት እኔ አድቫይስ አደርጋችኋለሁ። ይህንን አፕሊኬሽን ስትጠቀሙ የምታገኙት ጥቅሞች ቢኖር ምንድነው? ኢንጌጅመንታችሁ ያድጋል። የፔጁ ወይንም የፌስቡክ ፕሮፌሽናል ፌስቡካችሁ የማደግ ኦፖርቹኒቲ ያገኛል ማለት ነው በብዙ አይነት መንገድ። ይሄንን እንግዲህ ከዚህ ቀጠል አድርጌ አሳያችኋለሁ አጠር ባለ ቪዲዮ እንዴት እንደምንጠቀመው። ለማንኛውም ምንም ውስብስብ የለውም፣ ግን የሜታ ካምፓኒ የሆነ ሜታ ካምፓኒ ኦነር የሚያደርገው ነው ይሄ ቢዝነስ ሲዩት ማለት ነው። ያው ፌስቡክን እና ኢንስታግራምን ኦነር የሚያደርገው ነው ማለት ነው ቢዝነስ ሲዩትን ኦነር የሚያደርገው። ስለዚህ ዳውንሎድ ታደርጉትና ኢሜይላችሁን እና ፓስዋርዳችሁን የፌስቡካችሁን አስገብታችሁ ሎጊን ማድረግ ነው። ሌላ ምንም አዲስ የለውም፣ ግን ብዙ አይነት ጥቅሞች አሉት። ይሄንን ኮኔክት በምታደርጉበት ሰዓት ፌስቡካችሁን ከቢዝነስ ሲዩት ጋር በምታገናኙት ሰዓት አልጎሪዝሙ በጣም ፕሮፌሽናል የሆነ እንዲሁም ደግሞ በጣም እየተሰራበት ያለ ፔጅ እና ፕሮፌሽናል ፌስቡክ እንዳላችሁ ስለሚገነዘበው ብዙ ጊዜ ቫይራል የመውጣት ቪዲዮዎች ቫይራል የመውጣት ፖስቶች ቫይራል የመውጣት ቻንስ ያገኛሉ። ስለዚህ ይህንን አፕሊኬሽን እንድትጠቀሙት እኔ አድቫይስ አደርጋችኋለሁ። ዳውንሎድ አድርጋችሁ ሎጊን በማለት ትጠቀማላችሁ። ይሄ አንድ መንገድ ነው። ከዛ ውጪ ምክንያቱም አንድ መንገድ ነው ስላችሁ አንድ ፌስቡክ ፔጅ እና ፕሮፌሽናል ፌስቡክን የማሳደጊያው አንዱ እና ትንሹ ብንለውም ብቻ ግን ወሳኝ ነው፣ በጣም ወሳኝ ነው። ስለዚህ ይሄንን ተጠቀሙ ጋይስ። ከዛ ውጪ አንዳንድ ሰዎች ግሩፕ ላይ ምናምን የታለ ምንድነው እሱ ምናምን የምትሉኝ ማለት ነው፣ አንድ በአንድ ነው ልነግራችሁ የምችለው እንጂ ሁሉን ነገር አንድ ላይ አድርጌ ልነግራችሁ ስለማልችል አንድ በአንድ እያደረኩ ቪዲዮ እየሰራሁላችሁ ነው ያለሁት። ከዛ በተጨማሪ ቪዲዮ ከሰራው በኋላ ቪዲዮዎቹን እያያችሁ የማይገባችሁ ነገር ሲኖር ደግሞ በላይቭ ከዚህ በፊት ቃል ገብቼ በነበረው መሰረት ላይቭ ላይ እዛው ግሩፕ ላይ ላይቭ እየገባሁኝ የማሳያችሁ ይሆናል። ስለዚህ ብትረጋጉ ጥሩ ነው ባይነኝ። አንዳንድ ሰዎች ትንሽ ገብታችሁ የታለ ምናምን የምትሉት ነገር አለና ይሄ እንደዚህ ሊሆን አይችልም። ምክንያቱም አንድ ላይ ነው ልንሰራው የምንችለው። ያ ነው ያለው ነገር ጋይስ። ወሬ አላበዛባችሁም። አሁን ቀጥታ ቢዝነስ ሲዩት አፕሊኬሽንን እንከፍትና ያለውን ነገር እናያለን። ውስጡን ለማታውቁት ነው፣ ለቢጊነር ነው። በነገራችሁ ላይ ይሄን ነገር ብዙዎች ትጠቀማላችሁ፣ የማይጠቀሙ ብዙዎች አሉ። ስለዚህ እኔ ደግሞ ሰፖርት ላደርግ የመጣሁት የምታውቁትን ሳይሆን የማያውቁትን ልጆች ነው ሰፖርት ለማድረግ የመጣሁት። ስለዚህ ጋይስ ማታውቁ ልጆች ቀጣይ የምቀጥለውን ቪዲዮ አጠር ያለ ቪዲዮ ነው፣ ተመልከቱት፣ ይጠቅማችኋል። ኦኬ ጋይስ፣ እንግዲህ ሜታ ቢዝነስ ሲዩት የሚባለው አፕሊኬሽን ይሄን ይመስላል እንደምታዩት እዚህ ጋራ ማለት ነው። ለማታውቁት ልጆች ነው ጋይስ። ለማንኛውም ያው እንትን ላይ ትገቡና ምንድነው ፕሌይ ስቶር ላይ ወይንም አፕል ስቶር ላይ ሳምሰንግ የምትጠቀሙ ፕሌይ ስቶር ላይ፣ አይፎን የምትጠቀሙ አፕል ስቶር ላይ ትገቡና ቢዝነስ ሲዩት ብላችሁ ስትጽፉ ይሄ ይመጣል። ሜታ ቢዝነስ ሲዩት ዳውንሎድ ታደርጉታላችሁ። እኔ ኦልሬዲ ዳውንሎድ አድርጌዋለሁ፣ ለዛ ነው። ስለዚህ ዳውንሎድ ታደርጉትና መክፈት ነው ማለት ነው። ሌላ አዲስ ነገር የለውም። በቃ ይሄ ነው ሜታ ቢዝነስ ሲዩት ማለት ነው ጋይስ። ስለዚህ እኔ ዳውንሎድ ስላረኩት ከፍተዋለሁ ማለት ነው። ልክ ስትከፍቱት ማለት ነው ለእናንተ አዲስ ለሆናችሁ አካውንት ይጠይቃችኋል፣ ሎጊን ይጠይቃችኋል። ሎጊን ፌስቡክ ሎጊን እንደምታደርጉት ይህንንም የራሳችሁን የፌስቡክን ተመሳሳይ ኢሜይል ፓስወርድ ትጠቀማላችሁ፣ ሎጊን ታደርጉታላችሁ። ሎጊን ስታደርጉት ይሄ ይመጣል ማለት ነው። ይሄ ፔጅ ይመጣላችኋል። በቃ ከዛ ገባችሁ ማለት ነው። ሞስት ከነገሮቹ ከፌስቡክ ጋር የሚያያዙ ነገሮች ናቸው። በቃ ሌላ አዲስ ብዙ እንትን የለውም። ግን ምንድነው ብዙ ጥቅም አለው። እንደምታዩት አሁን እዚህ ጋር ፌስቡካችሁን ምንድነው ከኢንስታግራም ጋር ማገናኘት ትችላላችሁ። ከዛ በኋላ ኢንስታግራማችሁንም እዚህ ላይ መጠቀም ትችላላችሁ ማለት ነው። በቃ ምንም እንትን የለውም። ወደ ኢንስታግራም ገብታችሁ መጠቀም ትችላላችሁ። ከዛ ውጪ ብዙ አይነት ጥቅሞች አሉት እንዳልኳችሁ። ኮሜንቶችን ማኔጅ ማድረግ ትችላላችሁ። ሜሴጆችን ማኔጅ ማድረግ ትችላላችሁ። ምክንያቱም አሁን ላይ ፔጃችሁ በሚያድግ ሰዓት እያደገ በሚመጣ ሰዓት ላይ ኮሜንቶችንና ሜሴጆችን መቆጣጠር አትችሉም፣ ይጠፉባችኋል። እና
እየበዙ ሲመጡ ማለት ነው። እዚህ ጋር ግን ሁሉን ነገር መቆጣጠር ትችላላችሁ ማለት ነው። እንዲሁም ደግሞ ኮሜንቶችን እነዚህ ለምን ይረዷችኋል መሰላችሁ? ፔጁ ኢንጌጅመንት እንዲኖረው ያደርጋል ማለት ነው። ምክንያቱም እንደዚህ በምታደርጉ ሰዓት፣ ኮሜንቶች በምትመልሱ ሰዓት፣ ሜሴጆች በምትመልሱ ሰዓት ከሰዎች ጋር ያላችሁ ኢንጌጅመንት እየጨመረ ይመጣል። ኢንጌጅመንታችሁ ጨመረ ማለት እያንዳንዱ የምትፖስቷቸው ፖስቶች፣ ፎቶዎች ሆኑም ቪዲዮዎች ዋቴቨር ቫይራል የመውጣት አቅም ያገኛሉ፣ ሰዎች ጋር የመድረስ አቅም ያገኛሉ ማለት ነው። ስለዚህ የዚህ ፔጅ ጥቅም ይሄ ይሆናል ማለት ነው ጋይ። ስለዚህ ብዙ አይነት ነገሮች አሉት። ለምሳሌ አሁን አንዳንዴ ይህንን ሆም ላይ ገብተን ወደ ታች የምንፖስታቸውን ካደረግን በኋላ አሁን ለምሳሌ እዚህ ጋር ሴንድ ኢንቪቴሽን ይባላል። ሰዎች በፔጃችሁ ላይ ላይክ የሚያደርጉ ሜሴጅ የሚሰጡ ምናምን ሰዎችን እዚህ ጋር ታገኟቸዋላችሁ ሰብሰብ ብለው ማለት ነው። ከዛ እናንተ ምን ታደርጉላችኋላችሁ? ፎሎ እንዲያደርጓችሁ እንደዚህ ትልኩላችኋላችሁ ሁሉንም ማለት ነው። እያደረጋችሁ ፎሎ እንዲያደርጓችሁ ማለት ነው ታደርጉና ትልኩላችኋላችሁ። ይሄንን ይኸው እንደምታዩት እንደዚህ ያደርገዋለሁ አይደል እኔ። ከዛ በኋላ ይመጣል። አሁን እዚህ ጋር 829 ሰው ኮሜንት አድርገዋል ምናምን እዚህ ፔጅ ላይ። ስለዚህ እኔ አሁን እነዚህን ሴንድ ሳረጋቸው እነሱ የኔን ፔጅ ፎሎ ያደርጋሉ ማለት ነው በቃ። ስለዚህ በጣም በቀላሉ ሰዎች ፎሎ እንዲያደርጓችሁ ፔጃችሁ እንዲያድግ ይጠቅማችኋል ማለት ነው። ቢዝነስ ሱት በጣም ናይስ ነው ጋይስ፣ በጣም ነው ብዙ ነገር ፔጅ ለማሳደግ የሚጠቅም ነው ማለት ነው። አሁን ልኬላቸዋለሁ። ሰዎቹ ቀጥታ እየሄዱ እኔን ፎሎ ማድረግ ብቻ ነው የሚጠበቅባቸው ማለት ነው። ስለዚህ እንደዚህ አይነት ጥቅሞች አሉት። ቱልሶች ላይ ብትገቡ ብዙ አይነት ነገሮች አሉ። ስለ ፔይአውት ብትሄዱ ፔይአውት ላይ ስትገቡም ያው ፔይአውት ትራንዛክሽናችሁን ምናምን ታገኛላችሁ ማለት ነው። እዚህ ጋራ እዚህ አካባቢ ብዙ ባልገባ ጥሩ ነው። ያ ፐርሰናል የሆኑ ነገሮች ስለሚኖሩ ኦኬ። ሶ በዚህ አይነት መንገድ ፌስቡክን ደግሞ ኮንታክት ለማድረግ ሄልፕ ሴንተሩ በጣም አሪፍ ነው። እዚህ ጋር እንደምታዩት ማለት ነው በጣም አሪፍ ነው። ባይ ዘ ዌይ ፌስቡክ ሄልፕ ሴንተሮቻቸው ኢሜይል ስታደርጉላቸው ስጽፉላቸው እጅግ በጣም በፈጠነ ነው ሪፕላይድ የሚያደርጓችሁ ጋይስ። ሶ ይሄ ነው ቢዝነስ ሱት አፕሊኬሽን ማለት ነው። እንትናችሁን ከፈለጋችሁ ኤዲት እዚህ ጋር ሁሉን ነገር ፎቶችሁን እንደ ፌስቡክ ማለት ነው። የኢንስታግራምንም ከፈለጋችሁ ይኸው እዚህ ጋር ታደርጋላችሁ። ይሄ ያው ቬሪፋይድ ይጠይቃችኋል። ቬሪፋይድ ምናምን እንትኑ ነው ያው ሎጊን በስነስርዓት እኔም ስለማልጠቀመው ነው ኖርማሊ። ይሄኛው ብዙ የምጠቀመው ፌስቡክ ፔጅ አይደለም። ዞሮ ይሄ ነው እንትኑ። ያው አንዳንድ ፐርሰናል የሆኑ ነገሮች የወጡብኝ ነው ስልኮች ምናምን፣ ግን ዞሮ እንግዲህ ይሁን ትላለ። ለማንኛውም ጋይስ ይሄን ይመስላል፣ ተጠቀሙበት። ኦኬ በጣም አሪፍ ነው ፔጅ ለማሳደግ እንዲሁም ደግሞ ፕሮፌሽናል ሞድ የሆነ ፕሮፋይል ፌስቡክ ለማሳደግ ይጠቅማችኋል። እኔ እየተጠቀምኩበት ነው፣ ይጠቅመኛል። በተለይ ዋናውን ፔጅን በዚህ በጣም ነው የምጠቀምበት። ፖስት የማደርገው ከዚህ ነው። ከዚህ ፖስት ስታደርጉ ቫይራል የመውጣት ኦፖርቹኒቲ አለው። ለዚህ ጋይስ የዛሬ መልእክት ይሄን ይመስላል። አንድ በአንድ እያልኩ ፌስቡክ ላይ ምን ማድረግ እንዳለባችሁ ትዕግስት ላላችሁ ሰዎች እና ቢጊነር ለሆናችሁ ሰዎች እንጂ እኔ ኢንፎርሜሽን ላላችሁ እንትን ላላችሁ ሰዎች አንዳንዱ ይመጣና ይሄን እናውቃለን ይለኛል። ኦኬ የምታውቁ ከሆነ ኢትስ ኦኬ። እኔ እኮ ለማያውቁ ነው እንጂ ለሚያውቁት አይደለም። ለዚህ ጋይስ እንደዛ አድርጉ ማለት ነው። ስለተከታተላችሁ አመሰግናለሁ። ይመቻችሁ።